ሰላም ጤና ይስጥልኝ ውድ የሎሚ ሚዲያ ተከታታዮቻችን እንደምን ውላችኋል? የዕለቱ አበይት ጉዳዮች ሚዳሰሰው ዕለታዊ ዝግጅታችን እነሆ ጀምሯል። በቅድሚያም አበይት ነጥቦችን እናሰማችኋለን። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ አደረገም። ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ መንግስት ከባህር ዳር በሚነሱ ድሮኖች ደበደበኝ ሲል የሱዳን መንግስት መክሰሱን ይታወሳል። በቀዳሚነት የምንመለከተው መረጃችን ነው። ህወሓት ጊዜያዊ አስተዳደሩ በይፋ በማፍረስ ነባሩ ምክር ቤት ስብሰባ ጠርቶ አዲስ ፕሬዝዳንት መረጠም። ይሄው ውሳኔ በህወሓትና በመንግስት ፌዴራል ያለውን ግንኙነት ይበልጥ ያባብሰዋል ተብሎ ተዘግቷል። ይህ በእንዲህ እያለ ምክር ቤቱ በስብሰባ በነበረበት ወቅት የኢትዮጵያ የውጊያ ጀቶች በመቀለ ከተማ መታየታቸው ተገልጿል። በሌላ ዜና በመቀለ ከተማ በጊዜያዊ አስተዳደሩ ጽሕፈት ቤትና በክልሉ ምክር ቤት አቅራቢያ የቦምብ ፍንዳታ መከሰቱ ተገለጸም። ፍንዳታው በህይወትና ንብረት ላይ ጉዳት እንዳልደረሰ በመግለጽ ህዝቡን ለማሸበር የተፈጸመ ነው ሲል የከተማው ፖሊስ አስታውቋል። የኢትዮጵያ መንግስት በአንድ ወር ውስጥ ለሶስተኛ ጊዜ የነዳጅ ዋጋ ጭማሪ ያደረገም። በመካከለኛው ምስራቅ እንደገና ያገረሸው ጦርነት ትልቅ ተጽዕኖ ፈጥሯል ተብሎ ተሰግቷል። የነኚህና ሌሎች ዝርዝር መረጃዎች ወደ እናንተ እናቀርባለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩም። የኢትዮጵያ መንግስት የሱዳን ጦር ያቀረበውን ውንጀላ ውድቅ አደረገም። ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። የኢትዮጵያ መንግስት ከባህር ዳር በሚነሱ ድሮኖች ደበደበኝ ሲል የሱዳን መንግስት መክሰሱን ይታወሳል። የኢትዮጵያ የውጭ ጉዳይ ሚኒስቴር የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ መሰረተ ቢስና በውጭ ኃይሎች ትዕዛዝ የቀረበ ሲል ውድቅ አደረገም። ሚኒስቴር መስሪያ ቤቱ ባወጣው ግብረ መልስ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል መሆኗን እንዲሁም የሀገሪቱ ጦር የህወሓት ቅጥረኛ ተዋጊዎችን የተጠቀመ መሆኑን በመግለጽ ከሷል። የውጭ ጉዳይ ሚኒስቴር ዛሬ ማክሰኞ ሚያዝያ 27 2018 ዓ.ም መግለጫ ያወጣው የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስቴር ትላንት በጋራ በሰጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትላንትናው ዕለት የካርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የካርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤሚሬትስና ኢትዮጵያ መሳተፋቸውን ማስረጃዎች እንዳለም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶች ውስጥ ጥቃቶች መፈጸማቸውንም በማንሳት ከሷል። በተለያዩ ማስረጃዎች የተባበሩት አረብ ኤሚሬትስ ንብረት መሆኑንና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስቶ ጥቅም ላይ መዋሉን እንዳረጋገጠ በመግለጽም ከሷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም በትላንቱ የጋራ መግለጫ የቀረበውን የሱዳን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ይልቁንም ሁለቱ ሀገራት መካከል ላለው የወንድማማችነት ግንኙነት እውቅና ሲል የሀገሪቱ ጦር የፈጸማቸውን ድርጊቶች ይፋ ከማድረግ መቆጠቡን ገልጿል። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት ውስጥ ባሉ ጠብ ፈላጊ አካላት በኢትዮጵያ የግዛት አንድነትና ብሔራዊ ደህንነት ላይ የተፈጸመው ከባድ ጥሰቶች ይፋ ከማድረግ መቆጠቡን በመግለጫው አስፍሯል። የውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከጠቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱን አስታውቋል። የሱዳን ጦር ኃይሎች ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው ሚኒስቴሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲል ከሷል። ሱዳን ውስጥ የሚገኙ የህወሓት ቅጥረኛ ተዋጊዎች ጉዳይ በይፋ የተመዘገበ ጉዳይ መሆኑንም በመግለጫው ጠቅሷል። ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኑን የሚያሳዩ ሰፊና ተአማኒ ማስረጃዎች አሉ ሲልም ክሱ በማስረጃ የተደገፈ መሆኑን አስረድቷል። ህወሓት ጊዜያዊ አስተዳደሩ በይፋ በማፍረስ ነባሩ ምክር ቤት ስብሰባ ጠርቶ አዲስ ፕሬዝዳንት መረጠም። ይሄው ውሳኔ በህወሓትና በመንግስት ፌዴራል ያለውን ግንኙነት ይበልጥ ያባብሰዋል ተብሎ ተሰግቷል። ይህ በእንዲህ እያለ ምክር ቤቱ በስብሰባ በነበረበት ወቅት የኢትዮጵያ የውጊያ ጀቶች በመቀለ ከተማ መታየታቸው ተገልጿል። ህወሓት የትግራይ ነባር ምክር ቤት ዛሬ ጠርቶ ፕሬዝዳንትና አፈ ጉባኤ እንዲመርጥ በማድረግ ጊዜያዊ አስተዳደሩን በይፋ ፈረሰም። ምክር ቤቱ ዛሬ ሚያዝያ 27 ቀን 2018 ዓ.ም ባካሄደው ስብሰባ ዶክተር ደብረጽዮን ገብረሚካኤልን ፕሬዝዳንት፣ ወይዘሮ ኪሮስ ሀጎስን አፈ ጉባኤና ወይዘሮ ምህረት በርሄን ምክትል አፈ ጉባኤ በማድረግ መምረጡን የክልሉ መገናኛ ብዙሃን ዘግበዋል።
የፌዴራል መንግስት በፕሪቶሪያ የሰላም ስምምነት በሁለቱም ተፈራራሚ አካላት የተቋቋመውን ጊዜያዊ አስተዳደሩ የስልጣን ዘመኑ ለ1 ዓመት ማራዘሙን ተከትሎ ህወሓት እንደማይቀበለው በመግለጽ ከጦርነት በፊት በህዝብ የተመረጠውን ምክር ቤት ወደ ስራ ለመመለስ መወሰኑ ይታወሳል። በዚህም ዛሬ ነባሩን ምክር ቤት በመጥራት ጊዜያዊ አስተዳደሩን በይፋ በማፍረስ አዲስ መንግስት ማቋቋሙ ይፋ አድርገዋል። በዚህም ክልሉን ወደ ጦርነትና ከፍተኛ ቀውስ እንዲገባ አድርገዋል ተብሎ የተከሰሱት ዶክተር ደብረጽዮንን በፕሬዝዳንትነት የመረጠ ሲሆን ወይዘሮ ኪሮስ ሀጎስን ደግሞ አፈ ጉባኤ አድርጎ መርጠዋል። አፈ ጉባኤዋ የዕለቱን አጀንዳዎች ከገለጹ በኋላም ምክር ቤቱ ላለፉት 3 ዓመታት ተቋርጦ የነበረውን የትግራይ መንግስት ምክር ቤት ስራ እንዲቀጥል የቀረበውን ሐሳብ ምክር ቤቱ በሙሉ ድምጽ እንዲያጸድቀው አድርገዋል። ስብሰባው የፕሪቶሪያ ስምምነትንና የቀረበውን ሪፖርት በሙሉ ድምጽ ማጽደቁ የተገለጸ ሲሆን እስከሚቀጥለው ስብሰባ ድረስ በስራ አስፈጻሚ ምክር ቤት ውስጥ አስፈላጊ ማስተካከያዎችን ለማድረግ የቀረበውን ሐሳብ በአንድ ተቃውሞና በአንድ ድምጽ ተአቅቦ አጽድቀዋል። በዚህም ውሳኔ የፌዴራል መንግስት እስካሁን ያለው ነገር የለም። በሌላ ዜና ዛሬ ረፋድ 4 ሰዓት ተኩል ላይ የጦር ጀቶች በመቀለ ከተማ መታየታቸው ነዋሪዎች ገልጸዋል። 2 የጦር ጀቶች በመቀለ ሰማይ ላይ በከፍተኛ ድምጽ ሲያንዣብቡ እንደነበር የገለጹት ነዋሪዎቹ ይህም በህዝቡ ላይ ከፍተኛ ስጋት መፍጠሩ ተናግረዋል። የጦር ጀቶቹ በመቀለ ከተማ መታየት ዓላማቸው ምን እንደሆነ ባይገለጽም ህወሓት ነባሩ ምክር ቤት ጠርቶ ስብሰባ እያካሄደ በነበረበት ጊዜ መሆኑ ግን ሁኔታው አሳሳቢ እንደሚያደርገው እየተገለጸ ይገኛል። መንግስት ትላንትና ማምሻውን ከእኩለ ሌሊት ጀምሮ አዲስ የነዳጅ መሸጫ ዋጋ ይፋ አደረገም። መንግስት ትናንት ማምሻውን ከእኩለ ሌሊት ጀምሮ ተግባራዊ የሚሆን አዲስ የነዳጅ መሸጫ ዋጋ ይፋ ማድረጉን ተከትሎ ከፍተኛ ድንጋጤ ፈጥሯል። የንግድና ቀጠናዊ ትስስር ሚኒስቴር ሚያዝያ 26 ቀን 2018 ዓ.ም ባወጣው መመሪያ መሰረት በአዲስ አበባ የ1 ሊትር ቤንዚን መሸጫ ዋጋ 167 ብር ከ50 ሳንቲም እንዲሆን ተወስኗል። ይህ ድንገተኛ የዋጋ ጭማሪ ብዙዎችን ያስደነገጠው መንግስት በየወሩ 20 ቢሊዮን ብር የነዳጅ ድጎማ እያደረኩ ነው የሚል መግለጫ ከሰጠ ገና 1 ሳምንት እንኳን ሳይሞላው ይህ እርምጃ በመወሰዱ ነው። ይህ አፋጣኝ ውሳኔ የመንግስትን የፖሊሲ ተአማኒነትና የህዝብ ግንኙነት ስራ ከፍተኛ ጥያቄ ውስጥ የከተተ ክስተት ሆኗል። ከዚህ ቀደም የተደረገውን የነዳጅ ዋጋ ጭማሪ ተከትሎ በሸቀጦችና መሰረታዊ የፍጆታ እቃዎች ላይ የተከሰተው ከፍተኛ የዋጋ ንረት የህዝቡን ኑሮ እጅግ አክብዶት ሰንብቷል። ትላንትና ይፋ የተደረገው አዲሱ ጭማሪ ደግሞ በትራንስፖርት፣ በምግብ እህል አቅርቦትና በሌሎችም መሰረታዊ ዘርፎች ላይ ተጨማሪ የዋጋ ማዕበል እንደሚያስከትል ከወዲሁ ስጋት ፈጥሯል። የኑሮ ውድነቱ ጫፍ በደረሰበት በዚህ ወቅት ይህ ተከታታይ የነዳጅ ዋጋ ጭማሪ ነዋሪውን ነገን እንዴት ልገፋው ነው ወደሚል የህልውና ጭንቀት ውስጥ ከቶታል። መንግስት በነዳጅ ዋጋ ላይ የዋጋ ጭማሪ ሲያደርግ በአንድ ወር ውስጥ ለ3ኛ ጊዜ ነው። በመጨረሻም ወደ ውጭ ዜና እናመራለን። ኢራን ከምድረ ገጽ ትጠፋለች አሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት መባባሱ ይታወቃል። ሆኖም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን እውነታ አሳንሰው ለማቅረብ እየሞከሩ ይገኛሉ። ፕሬዝዳንቱ ኢራን በተባበሩት አረብ ኤሚሬቶች ላይ ስለሰነዘሯቸው ጥቃት ምንም የተናገሩት ባይኖርም በአሁኑ ወቅት ከኢራን ጋር እየተካሄደ ያለው አነስተኛ ጦርነት መሆኑን ተናግረዋል። ኢራን በባህረ ሰላጤው የሚገኙ ጎረቤቶቿን የመምታት ወታደራዊ አቅም እንዳላት በተጨባጭ ቢታወቅም የአሜሪካው መሪ ግን ኢራን ምንም አይነት የባህር ኃይል፣ የአየር ኃይልም ሆነ አመራር የላትም በማለት ነገሮች የተረጋጉና ቀላል እንደሆኑ አድርገው ለማሳየት ጥረት እያደረጉ ነው። በሌላ በኩል በሆርሙዝ ሰርጥ ተስተጓጉለው የቆዩ የንግድ መርከቦችን በሰላም ለማሳለፍ ያቀዱትን ፕሮጀክት ፍሪደም በተመለከተ ትራምፕ እጅግ ከባድ ማስጠንቀቂያ ሰጥተዋል። በዚህ የአሜሪካ ጥረት ላይ ኢራን ምንም አይነት ጣልቃ ገብነት ካሳየች ከምድረ ገጽ እንደምትጠፋ ፕሬዝዳንቱ ዝተዋል። ይህንንም ተልዕኮ በከፍተኛ ወታደራዊ ኃይል እንደሚያስጠብቁ አረጋግጠዋል። ይህ የትራምፕ ንግግር የሚያሳየው ትልቅ ቅራኔ አለ። በአንድ በኩል ተኩስ አቁም አለ በተባለበት ሁኔታ ውስጥ ጦርነቱ እየተባባሰ ቢሆንም ነገሮችን አቅለው ያቀርባሉ። በሌላ በኩል ደግሞ የአሜሪካው መሪ የሚጠቀሙት ዛቻና የቃላት ጦርነት እጅግ እየተካረረ መምጣቱ በግልጽ እየታየ ነው። ውድ ቤተሰቦቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሌላ አዳዲስና ወቅታዊ መሰናዶዎች እስከምንገናኝ በያላችሁበት ሰላም ቆዩኝ።